ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ከክራይስት አርሚ ቴሌቪዥን ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከተመረጡ ዜናዎች ጋር እኔም ተሳታፊ ከመላው የስቱዲዮ ባለሙያዎች ጋር በመሆን ወደ እናንተ አቀርባለሁ። አብራችሁን ቆዩ። ወደ ዝርዝር ዜናዎች እናልፋለን። ታምራትን ለማየት ሳይሆን ኢየሱስን ለመንካት ነው ሲሉ ነብዩ ጩፋ ተናገሩ። ነብዩ ጩፋ ግንቦት 2 በክራይስት አርሚ ዓለም አቀፍ ቤተክርስቲያን በነበራቸው የአገልግሎት ጊዜ ላይ ይህንን ተናግረዋል። ፍሬታሻ ዝርዝሩ እንደሚከተለው ታቀርበዋለች። የክራይስት አርሚ ዓለም አቀፍ ቤተክርስቲያን የግንቦት 2 2018 ዓመተ ምህረት የእሁድ ፕሮግራሟን መንፈሳዊ ይዘቱን በጠበቀ መልኩና የእግዚአብሔር እጅ በኃይል በተገለጠበት አከናውን አልፋለች። የክራይስት አርሚ ዓለም አቀፍ ቤተክርስቲያን ባለራዕይና ፕሬዝዳንት የሆኑት ነብይ እዩ ጩፋ በዕለቱ ያገለገሉ ሲሆን ከመጽሐፍ ቅዱስ ክፍል የማቴዎስ ወንጌል ምዕራፍ 9 ከቁጥር 20 እስከ 22 ያለውን ክፍል በመጥቀስ እምነት መንገድን ይከፍታል በሚል ርዕስ የእግዚአብሔርን ቃል በኃይልና በስልጣን ሰብከዋል። የመጽሐፉ ክፍል ከ12 ዓመት ጀምሮ ደም ሲፈሳት የኖረች ሴትን የሚያሳይ ሲሆን አስቀድማ ስለ ኢየሱስ ዝና በመስማቷ እሷም በመምጣት በእምነት የልብሱን ጫፍ በመንካት የደሟ ምንጭ እንደቆመ የሚያሳይ ሲሆን እምነት የትኛውንም ነገር የምናደርግበት መንፈሳዊ ኃይልና መሳሪያ ነው ሲሉ ነብይ እዩ ጩፋ ተናግረዋል። ወደ ኢየሱስ እንዳንደርስ የሚያደርጉ ብዙ ጉዳዮች ቢኖሩም እምነት መንገድን እንደሚከፍት የሴቷ መፈወስ ማሳያ ነው። ይህች ሴት ደም የሚፈሳት ሴት ጉባኤ ውስጥ መግባት አትችልም። የነበረው ግርግርም ወደ እርሱ እንድትደርስ አያደርግም ነበር። እሷ ግን እምነቷ መንገድ እንደሆነላትና የልብሱን ጫፍ በመንካት ከህመሟ እንደተፈወሰች ተገልጿል። ከመፈወሷ አስቀድሞ በወቅቱ ስመጥር የነበሩ ባለመድኃኒቶች ምንም እንዳላደረጉላትና እርሷም ተስፋ በቆረጠችበት ወቅት ስለ ኢየሱስ ዝና በሰማችበት ወቅት ተስፋዋ በአዲስ እንደተወለደና ወደ ኢየሱስ መሄድ መቻሏን ነብዩ በስብከት ሰዓት ላይ ተናግረዋል። የሴቲቱ እምነት በወቅቱ ከነበረው ግርግር ያለፈ ሲሆን ሌሎቹ ኢየሱስን ለማየት ብቻ ይለፉ እንደነበርና ይህች ሴት ግን ከዚህ ሁሉ ግርግር በማለፍ ከቤት አልማ የተነሳችበትን ነገር ኢየሱስን ለመንካትና ለመፈወስ የነበረ ሲሆን እርሷም በመንካት ግቧን ማሳካት መፈወስ ችላለች። ለመፈወስ ከመፈለጋችን አስቀድሞ ስለ ፈዋሹ እርግጠኛ ሆነን ልናውቅ ይገባል። ሴቲቱም ቀድማ ያደረገችው ይህንኑ ነበር ሲሉ ነብይ እዩ ጩፋ ተናግረዋል። በመጨረሻም ሴቲቱ ከ12 ዓመት ጀምሮ በህመም ውስጥ በነበረችበት ጊዜ ያጋጠማት ተግዳሮቶች አካላዊ ተጽዕኖ፣ ማህበራዊ ተጽዕኖ፣ በገንዘብ ላይ ያደረገው ተጽዕኖ፣ መንፈሳዊ ሁኔታ ላይ የነበረው ተጽዕኖ ሲሆን የመጽሐፉም ክፍል የእምነቷንና የፈውሱን ኃይል ያሳያል ሲሉ ነብይ እዩ ጩፋ የስብከት ጊዜያቸውን አጠቃለዋል። ግንቦት 2 በክራይስት አርሚ ዓለም አቀፍ ቤተክርስቲያን በአዲስ አበባ አጥቢያ በነበረው መደበኛ ፕሮግራም ላይ 76 ነፍሳት ወደ እግዚአብሔር መንግስት ተጨምረዋል። የክራይስት አርሚ ዓለም አቀፍ ቤተክርስቲያን የዕለተ እሁድ መደበኛ መርሃ ግብሯን ግንቦት 2 ባከናወነችበት ወቅት ለአዳዲስ ነፍሳት ወደ እግዚአብሔር መንግስት እንዲጨመሩ ጥሪ የተደረገ ሲሆን ይህንም ጥሪ በእግዚአብሔር ሰው በነብዩ ጩፋ በኩል ተላልፏል። ይህንንም ቅዱስ ጥሪ ተከትሎ ከአዲስ አበባ እንዲሁም ከየክፍለ ሀገሩ የመጡ በአጠቃላይ 76 ሰዎች ወደ እግዚአብሔር መንግስት ሊጨመሩ ችለዋል። ነብዩም እነዚህ አዳዲስ ነፍሳት የድህነት ትምህርታቸውን እንዲከታተሉ በማሳሰብ በቤተ ክርስቲያን የጥምቀት ትምህርታቸውን እንዲከታተሉ ለማድረግና በእምነታቸው እንዲጸኑ የክራይስት አርሚ ዓለም አቀፍ ቤተ ክርስቲያን በኃላፊነት ተቀብላቸዋለች። በተያያዘ ዜና ግንቦት 2 ዕለተ እሁድ በነበረው ፕሮግራም ላይ በርካቶች ከአጋንንት አሰራር መፈታታቸውና በርካቶችም በትንቢታዊ ቃል መጽናናታቸው ተገልጿል። ኢየሩሳሌም ጳላዳ ዝርዝሩን አዘጋጅተዋለች። ዕለተ እሁድ በክራይስት አርሚ ዓለም አቀፍ ቤተክርስቲያን ሰዎች ከአጋንንት እስራት መፈታታቸውና የምስክርነት ቃላቸውን መስጠታቸው ተገለጸ። በክራይስት አርሚ ዓለም አቀፍ ቤተክርስቲያን ዕለተ እሁድ በነበረው መርሃ ግብር የእግዚአብሔር ሰው ነብዩ ጩፋ ለነጻ መውጣት በጸለዩ ጸሎት በጉባኤ ውስጥ በተለያየ አጋንንት እስራት ታስረው የተቀመጡ በርካታ ሰዎች ከድግምት፣ ከዘር ማንዘር፣ በረከትን ከሚበላ እንዲሁም ከሌሎች ርኩሳን መናፍስቶች ሴቶችና ወንዶች፣ ወጣቶችና ህጻናት ነጻ ሊወጡ ችለዋል። ጉባኤውን በደስታ እግዚአብሔርን አመስግነዋል። በተያያዘ ዜና በዕለቱ ከዚህ ቀደም በነብዩ ጩፋ አገልግሎት እግዚአብሔር ያደረገላቸውን አንዳንዶች መስክረዋል። የምስክርነት ቃላቸውን የሰጡ ሁለት እናቶች በሐኪም መውለድ እንደማይችሉ የተነገራቸው መሆኑን ገልጸው በእምነት በነብዩ ጩፋ የተጸለየበትን ዘይት በመቀባት የሐኪም ማስረጃ ተሽሮ መውለድ መቻላቸውን በምስክርነታቸው ተናግረዋል። በተጨማሪም የእግዚአብሔር ሰው ነብዩ ጩፋ ትንቢታዊ መልእክትን አስተላልፈዋል። ግለሰቦችን ስማቸውን፣ አድራሻቸውን በመንፈስ ቅዱስ በመመራት በህይወታቸው የሆነ ያለውንና የሚሆነውን አስረድተዋል። በዚህም የትንቢት አገልግሎት በርካቶች ተጽናንተዋል።
ግንቦት 8 2018 የፓርትነሮች ፕሮግራም በአዲስ አበባ ክራይስት አርሚ ዓለም አቀፍ ቤተክርስቲያን አጥቢያ ተዘጋጀ። የቤተክርስቲያኒቷን አገልግሎት በገንዘባቸውን የሚደግፉ አብሮ ሰራተኞችን የአብሮነትና የጸሎት ጊዜ እንደሚኖርም ተመላክቷል። በዕለቱም የቤተክርስቲያኒቱ ባለራዕይና ፕሬዝዳንት የሆኑት ነቢዩ ጩፋ እንደሚያገለግሉና እንደሚጸልዩ የተገለጸ ሲሆን አብሮ ሰራተኞችና የእግዚአብሔርን ስራ በገንዘባቸው በመደገፍ እያገለገሉ የሚገኙ በቦታው ላይ በመገኘት ይህንን ጥሪ እንዲካፈሉም ነቢዩ ጩፋ ጥሪያቸውን አቅርበዋል። ክቡራትና ክቡራት ተመልካቾቻችን ከክራይስት አርሚ ቴሌቪዥን ለዕለቱ ወደ እናንተ ያደረስናቸው ዜናዎችን ይህ ይመስሉ ነበር። ዜናዎችን በማድረስ እኔ የምትሱት ሀብቴ ከመላ የስቱዲዮ ባለሙያዎች ጋር በመሆኑ ወደ እናንተ አደረስኩኝ። ከቀሪ ከክራይስት አርሚ ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ ተመኘን። ሰላም።